ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ አብዛኛውን የኢራን ጦር በደምሰሳቸው መንግሥታቸው ካከናወናቸው ተግባራት መካከል እንደ አንዱ እንደሚቆጥሩት በማኅበራዊ ድረገጻቸው ገልጸው ድምሰሳው ይቀጥላል አሉ። በቤጂንግ ጉብኝት ላይ ያሉ በማኅበራዊ ገጻቸው ባሰፈሩት ረጅም መልእክታቸው ትራምፕ ሲቀጥሉም ከቻይና መልስ ጦርነቱን በኢራን ላይ ሊቀጥሉ እንደሚችሉ አመልክተዋል። ትራምፕ ለፎክስ ኒውስ በሰጡትና ትላንት በተላለፈ ቃለ ምልልሳቸው ደግሞ ብዙ ትዕግሥት አይኖረኝም፣ ኢራኖች ስምምነት መፈራረም አለባቸው ብለዋል። የኢራንን በከፍተኛ ደረጃ የበለጸገ ዩራኒየም የሚያድኑት በዋነኛነት ለፖለቲካዊ ላንቲካ መሆኑን ጠቁመዋል። ባገኘው ደስ ይለኛል እንደ እውነቱ፣ ነገር ግን ለሕዝብ ግንኙነት ያክል እንጂ ለሌላ አይደለም ብለዋል። ሌላው ልናደርግ የምንችለው አሉ ትራምፕ መልሰን በቦምብ መደብደብ ነው ብለዋል ዩራኒየሙን። ያም ሆኖ ግን እጄ ባስገባው ደስ ይለኛል፣ አስገባዋለሁም ብለዋል። ይህ በእንዲህ እንዳለ የአሜሪካ ሴኔት ፊት ቀርበው ምስክርነታቸውን የሰጡት የአሜሪካ ማዕከላዊ ኃይል አዛዥ አድሚራል ብራድ ኩፐር ጦርነቱ የኢራንን ወታደራዊ አቋም ክፉኛ ያመናመነው መሆኑንና ነገር ግን ሀገሪቱ አሁንም የማጥቃት ችሎታ እንዳላት ተናግረዋል። የሆርሙዝ ሰርጥ ውጥረትም ቀጥሏል። ትናንት የተባበሩት አረብ ኤሚሬትስ የውሃ ዳርቻ አጠገብ መልሕቁን የጣለ አንድ መርከብ ተይዞም ወደ ኢራን የውሃ ክልል መወሰዱን የእንግሊዝ ጦር አስታውቋል። ህንድም የቃጫኝ መርከቧ ሰርጡ ውስጥ መስመጡን አስታውቃለች። መርከበኞቿ ግን እንዳልተጎዱ ወይም ከአደጋ እንደተረፉ ገልጻለች። ወደ ፕሬዚደንት ዶናልድ ትራምፕ መልእክት ስንመለስ ቻይና ለሆርሙዝ ሰርጥ መከፈት እርዳታ ለማድረግ እንደምትፈልግና በጦርነቱ ኢራንን የሚያግዝ የጦር መሳሪያ ላለመላክ ቃል መግባቷን ገልጸዋል። ትራምፕ በፎክስ ኒውስ ቃለ ምልልሳቸው እንዳሉት የቻይናው ፕሬዚደንት ሺ ጂንፒንግ ለኢራን ወታደራዊ ቁሳቁስ እንደማይልኩ አበክረው ነው የገለጹት። ይልቁንም የሆርሙዝ ሰርጥ ተከፍቶ ማየት እንደሚፈልጉና ልረዳ ወይም ላግዝ የምችልበት ነገር ካለ ማገዝ እፈልጋለሁ ማለታቸውን ጠቅሰዋል። ሁለቱ መሪዎች ታላቁ የሕዝብ ሸንጎ ተብሎ በሚጠራው የቻይና ቤተ መንግሥት ከተነጋገሩ በኋላ ዋይት ሃውስ ባወጣው መግለጫ ደግሞ ፕሬዚደንት ሺም የሰርጡን ወደ ውጊያ ቦታነት መቀየርና ለመተላለፊያ ጥቅሙ ገንዘብ ለማስከፈል የሚደረግ ማንኛውንም ጥረት እንደሚቃወሙ ግልጽ አድርገዋል ብሏል። መግለጫው አያይዞም ቻይና ሰርጡ ላይ ያላትን ጥገኛነት ለመቀነስ ስትልም የአሜሪካንን የነዳጅ ዘይት ምርት ለመግዛት ያላትን ፍላጎት ገልጸዋል። መሪዎቹ ኢራን በፍጹም የኒውክሌር ጦር መሣሪያዎች መያዝ እንደማይኖርባት መስማማታቸውን መግለጫው አስታውቋል። ኢራን ምንም እንኳ እኔም የኒውክሌር መሣሪያ አልፈልግም ብትልም ዩራኒየምን ምንም አይነት ሰላማዊ አገልግሎት ሊሰጥ በማይችልበት ደረጃ አበልጽጋለች። ዓለም አቀፍ የጦር መሣሪያ ተቆጣጣሪዎችም የኒውክሌር ተቋሞቿን እንዳይመረምሩ ከልክላለች። የቦሊስቲክ ሚሳይሎን ሩቅ የመምታት ችሎታም አዳብራለች። ተንታኞች ግን ይህ በእንዲህ እንዳለ ኢራን አሜሪካ ላይ ስትራቴጂካዊ ጫና ለማሳደር ካላት ፋይዳ አንጻር ቻይና ቴሄራንን በብርቱ ለመጫንም ሆነ ለቴሄራን ያላትን ድጋፍ ታቋርጣለች የሚለውን ይጠራጠራሉ። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በኢራንና ሌሎች ጠላቶቹ ላይ የተቀዳጃቸውን ድሎች አደነቁም። ትናንት በኢየሩሳሌም በተካሄደ አንድ ሥነ ሥርዓት ላይ ሲናገሩም የኢራን የሽብር አገዛዝ ከመቼውም ጊዜ ይበልጥ ተዳክመዋል፣ እስራኤል ደግሞ ከመቼውም ጊዜ በላይ ፈርጥማለች ብለዋል። ሲቀጥሉም ወደፊትም ማንኛውም ስር ነቀል እስልምናን በወሳኝ መልኩ መዋጋታችንን እንቀጥላለን ብለዋል። እስራኤል ባለፈው ዓመት ሰኔ ወር አሁን ደግሞ የካቲት 21 ላይ ኢራን ላይ ጥቃት አልከፈተች ቢሆን ኖሮ ይህን ጊዜ ቴሄራን የኒውክሌር ቦምብ ይኖራት ነበር ብለዋል። ዳንኤል፣ ፕሬዚደንት ዶናልድ ትራምፕ ወደ ቻይና የተጓዙት ባለፈው ሮብ ነበረ። ለአሜሪካ የሰላም ዕቅድ የኢራኖችን ምላሽ የተቀበሉት ደግሞ እሁድ ዕለት እንደነበር እናስታውሳለን። ከ4 ቀን ጥበቃ በኋላ ማለት ነው።
ዶናልድ ትራምፕ ባወጡት መግለጫ እንዳሉት 10 ደቂቃ ሊፈጅ የማይችልን ነገር 4 ቀን አስጠብቀው ነው የመለሱት በማለት መውቀሳቸው የሚታወስ ነው። ምላሹ እንደዚህ ተራዝሞም ሲመጣ ሙሉ በሙሉ አንብበው ለመጨረስ እንዳልቻሉና ጋርቤጅ ውዳቂ ቆሻሻ ብለው ያልጨረሱት እንደሆነ መልእክቱን ገልጸው የኢራን ምላሽ በእጅጉ እንዳስቆጣቸው መግለጻቸውን እናስታውሳለን። በተለይ አበክሮ በያዙት የኒውክሌር ጉዳይ ላይ ምንም አይነት የኒውክሌር እንቅስቃሴ ይህም እንግዲህ አሜሪካ መለስተኛ አቋሟን ካለሳለሰች በኋላ ለተወሰነ ጊዜ ሆኗል። ለተወሰኑ ዓመታት ያው ፓኪስታን ላይ በተደረገ የመጀመሪያ ድርድር ላይ በጄዲ ቫንስ እንደሰማ ነው ለ19 ዓመት ያቀረበችውን እነሱ በወቅቱ የ5 ዓመት ብለው ነው ያሉት። ለእነዚህ ለተባለው ዓመታት ምንም አይነት የኒውክሌር እንቅስቃሴ ላለማድረግ ዩራኒየም ላለማበልጸግ ስምምነት እንድትፈርም የቀረበውንና እሳቸው በቃል እሺ ብለውኛል፣ በጽሁፍ ግን ሳያሰፍሩት ቀርተዋል በማለት የሰላም እቅዱን ውድቅ ማድረጋቸው የሚታወስ ነው። በዚህ መካከል ግን ኢራን 60 በመቶ ያበለጸገችውንና 440 ኪሎ ግራም የሚመዝነውን በከፍተኛ ደረጃ የበለጸገ ዩራኒየም ወይም ደግሞ ወደ አቶሚክ ቦምብ ለመቀየር የአንድ ደረጃ ማጣራት ብቻ የሚቀረውን የበለጸገ ዩራኒየም በተመለከተ ያሉት ነገር የለም። እሱን ኢራን እንድታስረክባቸው ነው የሚፈልጉት። ኢራን በዚህ ረገድ ምንም አይነት የሰጠችው ምላሽ እንደሌለ ጠቅሰው የሰላም እስካሁን ድረስ የቆየው 1 ወር ገደማ የቆየ የተኩስ አቁም ስምምነት ኦልሞስት ሞቷል ብለዋል። ወይም የእሳቸውን ቃል ለመጠቀም የሆስፒታል የጽኑ ህሙማን ክፍል ውስጥ በህይወት አድን እርዳታ ብቻ እስትንፋሱ ተጠብቆ የሚገኝ ነው፣ ወይም 99 በመቶ ሞቷል በማለት መናገራቸው አይዘነጋም። ዶናልድ ትራምፕ ወደ ቻይና ከመሄዳቸውን በፊት አብሮ የተገለጸው ነገር ከዚህ አንጻር ቀጣዩ የአሜሪካ ምላሽ ምን ይሆናል ለሚለው ውሳኔያቸውን የሚወስዱ ከቻይና ጉብኝት መልስ እንደሚሆን ሲነገር ቆይተዋል። ጉብኝታቸውን በዛሬው ዕለት አጠናቀው ወደ ዋሽንግተን ይመለሳሉ። በኢትዮጵያ ቅዳሜ በነገው ዕለት ነው የሚሆነው ከሰዓት በኋላ እና ወደ ዋሽንግተን ከተመለሱ በኋላ አሁን የሰጡትን መግለጫ ለፎክስ ኒውስ እና እንዲሁ በማህበራዊ ገጻቸው ያሰፈሩትን ተንተርሰን መናገር ካለብን ፕሬዚደንቱ በመካከል ከፓኪስታን በኩል እስካሁን ውስጥ ለውስጥ በሚደረገው ድርድር የተደረሰበት መቀራረብ ወይም ደግሞ ሌላ ትልቅ ተስፋ እስከሌለ ድረስ ምናልባት ወደ ጦርነት አማራጭ ሊመለሱ እንደሚችሉ አመላካች ነው። ዳንኤል